ዛሬ በጣም ወደው ምግብ ነው የሰራሁት። ሽንኩርት እንደዚህ ድቅቅ አድርጌ ከከተፍኩ በኋላ ድስት ላይ ጠራውና እጠብሰዋለሁኝ። ለክሱ ከተጠበሰልኝ በኋላ ዘይት ጨምርና አንድ ላይ አቁላላለሁ። ከዛ ቲማቲሜን ጨመርኩኝ። ቲማቲሜን ካቁላላሁኝ በኋላ በርበሬ ጨምራለሁኝ። በርበሬውንም በደንብ አድርጋችሁ ማሸት አለባችሁ። እንደዚህ ከተቁላላላችሁ በኋላ ስጋ የተከተፈ ስጋ ጨመርኩኝ። እሱን በደንብ መቁላላት አለበት። እንደዚህ ድስቱ እንዳይዝባችሁ ውሃ ያደረጋችሁ ትንሽ ውሃ ጠብ ያደረጋችሁ ማቁላላት ማማሰል በቃ በደንብ መቁላላት አለበት። ስጋውም እንዲበስልልን ድጋሚ ውሃ ጠብ አድርጌ አማስለዋለሁ። ከደንኩት። ከዛ በኋላ ድንች ከተፌ ጨመርኩበትና ነጭ ሽንኩርት አደረኩኝ። ነጭ ሽንኩርቱን አንድ ላይ ማሰል አደርገውና ትንሽ አቁላለዋለሁ። ውሃ አደረኩበት። ውሃው ትንሽ እንዲበስል ያደርገዋል። ፋይናሊ ምግቡ ደርሷል። ቅቤና ጨው አድርጌ አቅርቤ በላሁት ነው የምላችሁ። በጣም ነው የሚጣፍጠው። መጨረሻውን ሪከርድ ማድረግ ረሳሁ ከራቤ የተነሳ። እንዲህ በቀላሉ ሰርታችሁ ባይ